ባለስልጣን ክርስቲያን ባለስልጣን ምን እንዴት ነው በቤተክርስቲያን ውስጥ መለያየት ነው አደም መጥቶ ድረስ በዚህ የፖድካስት ዝግጅት ይዘን የቀረብነው የህይወት ምስክርነት ነው። እንግዳችን በአምላክ ማንነት ህልውናና አለ የሚባለው አምላክ ከሰዎች ጋር በሚኖረው ግንኙነት ላይ ጥያቄ የነበረው አቋሙንም በተለያዩ የሥነ ጽሑፍ ሥራዎቹ የሚገልጽና ከአማኞች ጋር ሰጣ ገባ ውስጥ በመግባት በአደባባይ ይሞግት የነበረ ነው። በርካታ መጻሕፍትና ብዙ መጣጥፎችን ለንባብ ያበቃ፣ በፍልስፍናውና በሥነ ጥበቡ ዓለም በሚጽፋቸው ሥራዎቹ አድናቂዎችንም ያተረፈ ነው። የዚህ የፖድካስት ዝግጅት እንግዳ ሌሊሳ ግርማ ነው። ሌሊሳ የወንጌልን ብርሃን እንዴት እንደተቀበለና ክርስቶስን ካገኘ በኋላ ያለፈበት ስላለው መንፈሳዊ ሕይወት ምስክርነቱን ሰጥቶናል፣ እምነቱን አካፍሎናል። እንድትከታተሉት እንጋብዛለን። ከመልካም ፖድካስት ጋር መልካም ቆይታ። ወንድሜ ሌሊሳ እንኳን ወደ መልካም ፖድካስት መጣ። ጥሬን አክብረህ ስለመጣ በጣም ደስ ብሎኛል። እግዚአብሔር ባንተ ሕይወት ውስጥ የሰራውን ለማውራት ለመዘከር ነው እዚህ ያለ ነው። ምናልባት ተመልካቾች ጥቂት እንዲያውቁ ሌሊሳ ማን ነው? የተወለድክ የታደግ ትንሽ ስለሱ እናውራ። ሌሊሳ ግርማ እድሜ ልኩን በአዲስ አበባ ከተማ የኖረ ተወልዶ ያደገ እና በመሰረቱ በሰው ዘንድ ደግሞ እንደ ጸሐፊ የሚታወቅ ማለት ነው። በስነ ጽሑፍ ዙሪያ ያለፉትን 20 ምናምን ዓመታት ስሰራ የነበርኩ ሰው ነኝ። ከዛ በፊት ከስነ ጽሑፍ በፊት ደግሞ ቴክኒሻን የቱር ሩም ቴክኒሻን ሆኜ ተወሰነ ዓመት ሰርቼ ነበር። ይሄ አካባቢ ነው እንግዲህ የኔ ማንነት። ምን ተማርክ? ቴክኒካል ትምህርት ነው መጀመሪያ ላይ የተማርኩት። ማሽኒስት ነበርኩኝ ቤዚካሊ እና በዛ ሙያ ወደ 7 ዓመት ምናምን አገልግያለሁ። ከዛ ግን በቃ ዝንባሌ በጣም መጽሐፍ አነብ ስለነበር ዝንባሌ ወደዚህ ወደ ስነ ጽሑፍ በጣም ይመራኝ ጀመር። ስለዚህ ሁሉን ነገር ሁለተኛ ብዬ ወደዛ ፊቴን ሙሉ ለሙሉ አዞርኩኝ እና በሙሉ ፍላጎት መሰጠት በቃ ትኩረቴን ወደዛ ማድረግ አለብኝ ብዬ ስጽፍ ነው የቆየሁት። እንግዲህ የት አካባቢ ተወለድክ? አዲስ አበባ ውስጥ? አዲስ አበባ። የት ሰፈር ልጅ ነህ? የተወለድኩት መጀመሪያ እንትን አካባቢ ነው፣ ጊዮን ሆቴል ጎን አሁንም አለ አፓርተማው፣ ኤቲቱ የሚባል አፓርትመንት፣ እዛ ነው የተወለድኩት። ከዛ ግን በጣም ልጅ ነበርኩ ያኔ። የተቀረውን ህይወቴን ግን መገናኛ አካባቢ አሚቼ አካባቢ 24 ተብሎ የሚጠራ ሰፈር እዛ ነው እንግዲህ ቤተሰቦቼ አሁንም እዛ ነው ያሉት። እስኮታ ድረስ ራሴን ችዬ እስኮታ እዛው ነው የኖርኩት ማለት ነው። ከረጅም ዓመት በፊት አዲስ አድማስ ጋዜጣ ላይ ጽሁፎችን አለፍ ቀደም እያልኩ አያቸው ነበር። በተለይ ከመለኮት ህልውና ጋር በተገናኘ አምላክ ያለ አምላክ የለም በሚለው ሙግትህ ከአንዳንድ አማኞች ጋር ስትጻጻፍ አስታውሳለሁኝ። ስለ አምላክ ጋር በተገናኘ የነበረን አመለካከት አስተሳሰብ ትንሽ እናንሳው። እንግዲህ ያደግኩት በእናቴ በኩል ካቶሊክ እምነት በዛ ውስጥ ነው ያደግኩት። አባቴ ሳይንስ እንትን የሚል ምሁር የሆነ ሰው ነው፣ ፕሮፌሰር ነው እና ኢንጂነር ነው እና በሁለቱ ተጽዕኖ ስር አይነት ነው ያደግኩት። እዚህ ጋር እሷ እናቴ ሃይማኖት አላት፣ እሱ ደግሞ በሳይንስ ነው እንጂ እምነት ላይ እንትን የለውም እና አያምንም። ሳይንስ ነው በሰው ልጅ አእምሮ እውቀት በተጨባጭ እውነታ እዚህ ነውና ከእስከ ተወሰነ ጊዜ ድረስ በሷ እምነት እንትን ስል ቆየሁና
ይመስለኛል መጽሐፍም ብዙ አነብ ስለነበር ወደዛ እኔም መሳብ ጀመርኩኝ። ይመስለኛል መሀል ሃይ ስኩል አካባቢ በቃ ትቻለሁ። እግዚአብሔር ጓደኞቼ ትዝ ይሉኛል እዛ የነበሩ አንድ ጊዜ እንደሆነ እንደ ሪቫይቫል ነገር ሆኖ ብዙ ልጆች ወደ ፕሮቴስታንት እምነት እንትን ሲሉ ከካቶሊክ አካባቢ ማለት ነው ወይስ አጠቃላይ? ሃይ ስኩል የነበሩ ጓደኞቼ ወደ ፕሮቴስታንት እምነት ተለወጡ የሆነ ሰዓት አብረን የምንማር ሃይ ስኩል እና እኔ አልፈልግም አልኩ። በቃ አንድ ቀን ፕራክቲሳቸውን እያየው ምንም እንትን አልመሰለኝም። በቃ አልፈለኩም እና ፍላጎቴ ወደ አርት ነበር። ፍላጎቴ ወደ በቃ የሚታየውን ዓለም እንጂ እግዚአብሔር ህልውና ብዙ ቤዚካሊ ምንድነው እግዚአብሔር በጣም ሪሞት ነው የሚመስለኝ፣ በጣም ሩቅ እና በቃ የሆነ ቦታ ያለ ግን እንደው ከሰው ጋር የኔ ያክል ግንኙነትም ሪሌሽንም ይኖራል ብዬ አላስብም እና በራሴ መግፋት ነበር የፈለኩት፣ በማቀው በመጨብጠው በመነካው በማየው እና ራሴ በመፈልገው ማለት ነው። ምናልባት እንግዲህ ያኔ ጋረደኝ ልጆቹ ፕራክቲሱም ሊመስለኝ ይችላል። አንድ ቀን ወስደውኛል የሆነ እንደዚህ አምልኮ ቦታና በቃ እንቅስቃሴ ያደረጉትም ነገር ምናምን አልመሰለኝም። ሰዓቱ እንደዛ የመንፈስ ቅዱስ መገኘት እንደዛ እንደሚያደርጋቸውም አልተቀበልኩም። ስለዚህ እንትን አልኩ። ፈልጌው ነበር እኔ ወደ ዓለምን ማወቅ፣ የሚጨበጥ የሚታየውን። ብዙ ፊክሽን አነብ ነበር። አርት በቃ ሰው የሚሰራውን የማወቅ ነበር ፍላጎቴና እንደዛ ነው የሆነው ያኔ። ግን አንተ እንዳልከው እምነት ሙሉ ለሙሉ የለሽ እንኳን ሳይሆን እንደ አግኖስቲክ ልናውቀው አንችልም። በተለይ ዲፋይንድ ሆኖ እንደዚህ እንዲህ ነው ብለው ሰው ሲያስቀር እግዚአብሔርን የሆነ ያሳነሱትም ይመስለኛል። ገባ አይደል? ፐርሰናል ጎድ ለሰው ተቆርቁሮ ከሰማይ ይሄ ዓለማቱን ስመለከት ትልቅ የሆነብኝና እነሱ የሚገልጹት እግዚአብሔር ደግሞ ትንሽ ሰው ነገር አይነት ይቀርብብኛልና ትንሽ ከሰው ጥበብ የሰው ጥበብ የፈጠረው እንጂ ራሱ እግዚአብሔር ወደ ሰው እንደዛ አይመስለኝም። እና አግኖስቲክ ነው። አግኖስቲክ ስል ልናውቀው አንችልም ወይንም እናንተ አወቃችሁ የምትሉት ለራሳችሁ ጥቅም ሃይማኖት ለመፍጠር ወደ ነገር ለማድረግ ነው እንጂ ትክክለኛው እግዚአብሔር ነው የሚለው ያጠራጥረኛል። ግን አሁን ተመልሼ ጽሁፎችን ስመለከት የእግዚአብሔር ፍለጋ እንደሆነ እርምጃዎቼ ግልጽ ናቸው። ምንድነው በተሳሳተ መንገድም ቢሆን አንዳንዱ በክርክርም ቢሆን ልክ ያዕቆብ እንደታገለው ማለት ነው። በትግል ነው ትግል እና ቢሆንም ግን ጽሁፎችን ስመለከት እነዛ መሰረታዊ ጥያቄዎች ምንድነው የህይወት ትርጉም፣ የት ነው የመጣ ነው፣ ወዴት ነው የምንሄደው፣ ሊገባን ኢንተለጀብል በሆነ መንገድ ሊገለጽ ይችላል ወይ ይሄ የምናየው ዓለም፣ ከዚህ ከዓለም ውጭ ደግሞ ዩኒቨርስም በለው ይሄ በጣም ትልቁና አንድ ግጥም ለምሳሌ ትዝ ይለኛል። ስቴፈን ክሬን የሚባል ሰውዬና a man said to the universe, sir, I exist ይለዋል ለዩኒቨርሱ እና አለሁኝ ያው ተገኝቻለሁ ነውና however replied the universe, the fact has not created in me a sense of obligation የሚል ግጥም እና በቃ ይሄ በአብዛኛው እዚህ አካባቢ ነው ሊኖር ይችላል። ልክ አንድ የተቆጣ ደመና ዛጋ ቢኖር ከኔ ጋር ምንም በቃ ሲፈልገው ያዘንባል፣ ሲፈልገው መብረቅ ይጥላል፣ ያስፈራኛል ባየው ማለት ነው። ግን ከኔ ጋር ምንነጋገር ግንኙነት የለንም የሚል ነው እና
በቃ ኮመን የሆነች አባባል ነበረች ማለት ቢሆን ለራሱ ባይሆን ለራሱ የምለው አባባል ማለት ሁሉም ለራሱ ነው እንጂ እግዚአብሔርም ቢሆን ለራሱ ነው የእንትናም ፍልስፍና ቢሆን የእንትና ሃይማኖትም ቢሆን ለራሱ ነው ለኔ አይደለም ስለዚህ እኔ ራሴን ፈልጋለሁ የሚል አቋም እና ይሄ ድምጽ ግን ያመጽንም ምክንያቱም አመጽ ፓኬጅ ስለሆነ ብዙ ነገር ይዞ መጣ በኋላ ላይ በጣም ብዙ ነገር እግዚአብሔርን ማወቅ የሚለውና know thyself ራስን ወቅ የሚለው ትልቅ ሁለት እንትን ነው የግሪኮቹ know thyself ከዛ be thyself ራስን ወቅ ከዛ ራስን ሁን የሚለው ራስህን እንደ አምላክ ወደ መቁጠርም ደረጃ ራስን መካት መታበዩ አመጹ ብዙ ፓኬጅ ይዞ ለመመዱ ይዞ መጣ ነው ምለው እንግዲህ አንድ ሰው አግኖስቲክ ነው ሲባል ከዴፊኒሽን ባለፈ አሁን ያልካቸው ነገሮች እንዴት በአይምሮ ውስጥ ይመላለሱ የነበሩት ጥያቄዎች ይዘን ብትሄድ ትንሽ ገፋ አድርገም ደስ ይለኛል የህይወትን ትርጉም ቅድም አንስተዋል ያው ኤግዚስተንሻሊስቶች ህይወትን ፈልገን ነው የምናገኘው ትርጉም እንሰጠው ይላሉ ይመስለኛልና እንዳልከው አምላክ ሩቅ ነው በኔ ህይወት ውስጥ በየለቱ ህይወቴ ውስጥ ትርጉም የለውም ሚለው ሐሳብ አንድ በኩል ሆኖ ህይወት ምን ትርጉም ትሰጥ ነበር እንበልና ሌሊሳ ጧት ከእንቅልፍ ተነሳ ምታረገው ምን በምን ሞቲቭ ነው በምን አላማ ነበር እንደው በቃ የኔ መልስ ለሁሉ ነገር መልስ የመንፈሳዊ መልስ ደረጃ ይሆነልኝ ጥበብ ነው ጥበብ ልክ እንዳልከው ኤግዚስተንሻሊስቶቹ ኤግዚስተንስ መጀመሪያ ከዛ ኤሰንስ ነው የነሱ በህይወት አለው አይደል ቀጥሎ ኤሰንስ እፈልጋለብኝ የህይወትን ትርጉም ደግሞ የምትሰጠው በሌላ ሳይሆን በራስህ ነው ኤግዚስተንሻሊዝም ይሄ ራስና ህይወት ትርጉሙን ማግኘት ያለብህና ለኔ ጥበብ ምለው ነው በሰዓቱ በኋላ ነው ሪላይዝ ያደረኩት ጥበብ ምለው የልብን ሐሳብ መግለጥ ይለዋል ለምሳሌ አንድ ቦታ ሰነፍ ጥበብን ነገር አይወድም የልቡን ሐሳብ ብሎ መግለጥ ነው አይነትና ኦብዘርቭ አደርጋለሁ ኦብዘርቭ ያደረኩትን ሪክሪኤት አደርጋለሁ ኤክስፕረስ አደርጋለሁ ገልጣለሁ ማለት ያንን እናገራለሁ ፎርምና ኮንተንት ሰጠዋለሁ ያ የኔ ህይወት ምክንያት ሆነኝ በቃ ምንነሳው ሐሳብ ሊሆን ይችላል የሚመጣው ኦብዘርቬሽን ሊሆን ይችላል ሰው የነገረኝ ሊሆን ይችላል ያንን ግን ለኔ በመፈልገው ቅርጽና ይዘት አድርጌ ሾርት ስቶሪ ሊሆን ይችላል ግጥም ሊሆን ይችላል መጣጥፍ ሊሆን ይችላል ሰራለው ነው እና ራሱን እንደው የቻለ እንደዚህ ትርጉም የሚባል ነገር እውነት ለመናገር የለም ትርጉሙን መሰጠው ነኝ ባይደል አሁን አግኖስቲክም በለው በጣም ስለሚቀራረቡ ከኤግዚስተንሻሊዝም ጋር እንደዚህ ሶሊድ የሆነ ማይለወጥ ትርጉም የሚባል ነገር የለም ከመሰለኝ ደግሞ ነው ምለው የኔ ይሄ እንደ አዝማች የታወቀ ጽሁፎች ላይ የሚደጋገም ከመሰለኝ ነው ስለዚህ ብዬን የምትሰጠው አንተ ነህ እኔ ነኝ ብዬ ነው የምሰጠው እንደዛ ጋር ቁጭ ያለ እኔ ዲክቴት የሚያደርግ ትርጉም የለም ስለዚህ እንደደረስኩበት ትላንት ያልኩትን ዛሬ ለውጠው ይችላል የሚመነጨው ከኔ ስለሆነ እኔ እንደደረስኩበት ይሄ አንዳንድ ጊዜ በስሜትም ዲክቴትድ ሊሆን ይችላል ባነበብከው መጽሐፍ ዛሬ ሳምንት ያነበብከው የሚቀጥለው ጋር ካለው እና ዝም ብዬ አንዳንድ ጊዜ ዝም ብሎ ጥበብ ለጥበብነቱ የሚል አቋም ላይም ብዙ ቆይቻለሁ ጥበብ ለጥበብነቱ ማለት ምንንም ሌላ ፐርፐስ ሰርቭ እንዳያደርግ ማለት ራሱ እንጂ መሳሪያ እንዳይሆን ሃይማኖትም ለሌላ እንዳይሆን ያ ማለት ደግሞ በቃ ምንም በአጠቃላይ
ለምንም ነገር ተገዥ አትሆንም ማለት ነው። በቃ ትጠቀምበታለህ፣ ለመተኮስ ትተኩስበታለህ እና እንደዛ ነበረ። እና ኤግዚስቴንሻሊዝም ጥሩ ይገልጸዋል ቅድም ያልከው። ግን ይሄ በዛው በጎን ደግሞ ብዙ የአመፅ እንትኖችን ይከፍተዋል፣ ብዙ በሮች። ይሄን ነገር አላደርግም ብትለው ላይኖር ይችላል እና ራሴ የምትለው ሰልፍ የምትለው ነገር ራሱ ፍራግመንትድ እየሆነ ነው የሚሄደው። ለሪዝን የነበረ ቦታ ምን ይመስላል? ምክንያቱም አርትን ፎር ዘ ሴክ ኦፍ አርት ስትል በጣም ተለዋዋጭ የሚሆንባቸው አጋጣሚዎች አሉ። ስሜትን ብለሃል ቅድም፣ እንደ ኢሞሽን ድሪቭን የምንሆንባቸው አጋጣሚዎች አሉና ምን ነበር ሪዝን ያን ጊዜ የነበረ? ስለ ሪዝን የነበረ አስተሳሰብ? ስለ ሪዝን አሁን ሁለት እንትን መሆን አለበት። ሪዝን ሳይንቲፊካሊ ቴስት አድርገህ ከውጭ የምታስቀምጠው ሪዝን አለ። ኢሞሽናል ሳይኮሎጂካል እኔ ጋር ያለው ሪዝኒንግ ደግሞ የሚነዳው በዛ ውጭ ባለው ሶሊዱ እንደ ግራቪቲ ምናምን ለክተህ ምናምን ብለህ የምትለው ላይሆን ይችላል ባለ በቂ ምክንያት ያቀረብከው የመሰለኝ አንዳንድ ጊዜ ከቁጣ ወይንም ትንሽ ቫኪዩም የመልስ ቫኪዩም ሲፈጠር እንዳልኩ ነው ከመሰለኝ ደግሞ ነው ተብሎ በተለያየ አይነት ቴክኒክ ያንን ሪዝን ልታስመስለው የምችልበት አለ። ፊሎሶፊ በጣም ብዙ ቱሎች አሉት በቂ ተደራጀ። ለዚህ ይሄንን ማለት ስትፈልግ እንትናን ማንሳት ትችላለህ፣ ይሄን ማለት ስትፈልግ ደግሞ እንትናን ማስቀመጥ ትችላለህ። እና ኦብጀክቲቭ ሪያሊቲን ብዙ ኢንተርቴን ያደርጋል። በተለይ የሰውን አስተሳሰብ ሳይኮሎጂ የህይወት ትርጉም ለምንድነው የምንኖረው፣ ምንድነው እውነት የሚሉ እንደዚህ አይነቶቹን ትልልቆች ጃይንቶቹን ጥያቄ ስታመጣ እንደፈለክ ነው የምትጠቀመው። ግራቪቲ ምንድነው ወይንም ደግሞ እንደዚህ ተጨባጭ የምትለው በሱ ልትለካው አትችልም። እሱን ከጥበብ ጋር የመጽሐፍ ጥበብ ሊሆን ይችላል፣ የማሳመን ሊሆን ይችላል፣ የተለያዩ ኤክስፒሪየንሶችን አብሮ የመግመድ ሊሆን ይችላል። ራሴንም አሳምኑ መጀመሪያ ለራሴ ነው የምጽፈው ነው የምለው ሁሉ ጊዜ። ራሴን ካሳመንኩኝ ብቅ ባለ ሐሳብ ጽፈዋለሁ፣ ለሌላም እንትን ይላል ነው። መጨረሻ ላይ ያው እምነት ነው፣ እሱም እምነት ነው። the will to believe ነው ማለት እንዲህ ስትለው የሚያምን ያምናል። እንዴት እንደዚህ ብለህ ታምናለህ ሊልህም የሚችል የለም፣ ወይ እንደዚህ ለእንዴት ተመለከትከው የሚል የለም። እንዲያውም በሚገርም ሁኔታ የሚደግፍ ነው። ጠማም ካለና እንደ አዲስ ሐሳብ ዋው እንዴት አይነት ጥሩ እይታ ነው ይሄ መንገድ ተብሎ ነው እንትን የሚለውና ጥበብን እኔ ለመመርመሪያ ነው የምጠቀመው ነበር የምለው። ጥበብን እንደ ሁሉም የበላይ ሳይንስን በጥበብ ይመረመራል እንቢ አይልማ። ሃይማኖትን በጥበብ ይመረመራል፣ ሳይኮሎጂው ለሁሉም ይሆናል ባለ እንደ እንትን አይነት ክፍት ዲሲፕሊን ነው ስለ አሁን የሳይንቲፊክ የሆነ ነገር ለመጻፍ ፔፐር ለመስራት አሉት ህጎች የምትከተላቸው። ዝም ብለህ ተነስተህ ምናምን ማለት አይችልም። ጥበብ ግን በግጥምም ሆነ በሾርት ስቶሪ ያንን ኤክስፕሎር ማድረግ ትችላለህ፣ መመርመር ትችላለህ፣ ባይሆንስ ማለት ትችላለህ። እና ለዚህ ጠቅሞኛል። ቤት ውስጥ እንሂድና ከእናት ጋር የነበረ ግንኙነት ምን ይሉ ነበረ? ያንተን እምነትን ጥያቄ ውስጥ መክተት ኢንተራክሽናችሁ ምን ነበር ቤት ውስጥ? ምክንያቱም የኢትዮጵያ ሶሳይቲ በአብዛኛው እንደሚባለው በተደጋጋሚ እንደሚነገረው ሃይማኖተኛ ነው ይባላልና እንግዳው ያንተ አስተሳሰብ ነው ብዬ አስባለሁ። ሰምሃው እንዴት ነበረ ቤት ውስጥ የነበረው ኢንተራክሽን? እንግዲህ የሚነሳው ከዚህ ከከተማ ልጅነት ምናምን የሚጀምረው አንድ ሁለት የተማረ ቤተሰብ ምትላቸው ናቸው። መጽሐፍን አቅርበውልህ
የመጽሐፉን ሐሳብ ደግሞ በፍጹም እንደዚህ ሊባል አብሮ አይችልም ማለት እነሱም መጽሐፍ የሚያነቡ ናቸው ፊልም በጣም የሚታይበት ቤት ነው ሙዚቃ የሚሰማበት ነውና እነዚህን ሐሳቦች እንትን ስትል በቃ በዱላ ቀረሽ ሁኔታ ማንም ሊከለክል አይችልም ክፍት ነው የኛ ቤተሰብ ሁሉ እንደ ሐሳቡ ነው ኮንሲኩዌንሱንም ትቀበላለህ ግን እንደ ሐሳቡ እንደመረጠው ነው እዚህ ላይ ምንም አይነት እንትን አልገጠመኝም ወንድሞች እህቶች አሉ ወይስ አሉኝ ከነሱ ጋር ዲስከሽን ነበረ አዎ ምናልባት አንድ ሁለት ካልሆኑ አንድ እህት አለችኝ ትንሽ ካቶሊኩ ላይ ጠንካራ ሆነች እንጂ አብዛኛው እንዳልኩ ነው የራስን ማወቅ ራስን መሆን ነው ዛይሰልፍ ቢዛይሰልፍ ከዛ ደግሞ የሆነ ፕሮፌሽን ምረጥ እሱ ላይ እውነተኛ ሆነ እንትን በል የሚል ነው የቤተሰባችን ዲሲፕሊን እና ሁሉም የዛው አይነት ነው እንደው በእኔ በጽሁፍ ገፍቼ ወጣሁ እንጂ አስተሳሰባቸው ወደዛው ይመስለኛል ቅድም ሃይ ስኩል ያለ አንድ የአምልኮ ቦታ ወስደው የነበረ ልጆች አልክና በወቅቱ ክርስትናን ወይም አጠቃላይ ሃይማኖትን እንዳትቀበል ያደረገ ዋና ከሃይማኖት አኳያ ማለት ነው አእምሮአዊ ወይም ልምምዳዊ እንቅፋቶች ምትላቸው ግር ያሰኙ ነገሮች ምን ነበሩ እኔ በመጀመሪያ ደረጃ አንዱ እንትን የሚለኝ እንዴት ሰው ነው የሚል ጥያቄ ሙሉ ነበረብኝ እግዚአብሔር ጻድቅ ጀስት ሁሉን አዋቂ ሆኖ ይህንን ሰውን እንዴት እዚህ ደረጃ ይቀርበዋል ሞር ከእንስሳት ጋር ነው ሰውን ሪሌት ትንሽ የበለጠ ኢንተለጀንስ አለው እንጂ ዲቫይን እንትንን እንደው ስቲዋርድ የሚያደርግ አድርጌና ይሄ ሲደመር ደግሞ ፕራክቲሱን ስታየው እንዴት እግዚአብሔር እንዴት ይሄ ጸሎቱ ሊሆን ይችላል ዝማሬው ሊሆን ይችላል እና በአካል የሚያሳዩት እንቅስቃሴ እና ምናልባት እኔ ትንሽ እንደው የመጣውበት ካቶሊክ እንትን ጸጥ ብለህ ሴሪን በሆነ እንትን ምናምን ብዬ ላስብ እችላለሁ በሰዓቱ ደግሞ ልጆቹንም ትረስት ማድረጋቸው አይነት አይደሉም መጀመሪያውኑ ከይሲ የሚባሉ ልጆች ተለውጠው በኋላ ላይ እንደዛ ምናምን ሲሆን ስታየው እንቅፋት ነው የሚሆነው ሳናክት ኦፍ ድራማ ሌላ እና ምንም እንትን አልሰጠኝ ግን አሁን ደግሞ ከማመን በኋላ ደግሞ ሳየው ኦብዘርቭ ያረኳቸው ነገሮች ለራሳቸው ነው እነዛ ሰዎች እንደው ተነጋግረው የሆነ ቦታ እንደዚህ እናድርግ ወይንም ይሄ ነው ባህሉ ብለው ሳይሆን ሆነ የሚሆኑት ነገር አለና በኋላ ደግሞ ሳይ እነዛ ሰዎች በምን ኤክስፒሪየንስ ውስጥ እንዳለፉ እግዚአብሔር በምን ውስጥ እንዳሳለፋቸው እኔ አላውቅም እና ምን እንደዛ ገፍቷቸው እንደዛ እንደሚያመልኩት እኔ ልናገር ውጭ ቆመህ በመመልከት እግዚአብሔር እንዲህ መመለክ አለበት እንዲህ መመለክ የለበትም ልትል አችል እና ሁለተኛ ደግሞ በዚሁ አሁን ካመንኩ በኋላ ንጽጽር ሰርቼ ያየሁት እንዲህ ኮስተር ብሎ ተወጥሮ ምናምን ያል እግዚአብሔር ቤት ወይ እግዚአብሔር ፊት ያየው ሰው መጠጥ ቤት ያንኑ እንቅስቃሴ ግን በሌላ ሲያደርግ ደግሞ ታየዋለ ስለዚህ ሰው ደስታውን ሆነ ምናምን የሚገልጽበት አንድ አይነት መንገድ ነው ያለው ወይ ለዚህ ነው ወይ ለዛ ነው እና ሰርግ ላይ ሲደሰት ጠጥቶ ምናምን የሚያሳየው ጨፈራና እዚህ ጋር ደግሞ ወይ በመንፈስ ጠጥቶ የሚያሳየው ያው ነውና እንደዛ ብዬ እንትን ሰራውኝ እንዲሁ ኮስተር እንዳለ የሚቀመጥ የለም የሚነካበት ቦታ አለ ሲነካ ያኛውም መሆኑ አይቀርምና
የእውነት ሰው ስሜቱንና መነካቱን የሚገልጽበት መንገድ ነው። ስለዚህ ብዬ እንትና ገባኝ ነው አሁን በኋላ ላይ ያኔ መሰናክል የሆነብኝ ነገር። የእምነት ጉዞውን እናንሳስቲ ከነበርክበት ተጠራጣሪ ሆነ አግኖስቲክ ሆነ ያ በጣም የላቀው አምላክ ሩቅ ነው በዚህ ዓለም ውስጥ አይገባም ብለህ ካሰብክበት መንገድህን እንድትቀይር ምን አደረገ? ምን ምክንያት ወደ እምነት ጉዞ መራህ? አንዱ እውነት ለመናገር እኔ ያው ጥንቅቅ አድርጌ ነው አመፅን በደንብ የኖርኩትና ኢየሱስ ሕይወት አለ። የአዲስ አበባ ልጅ ሲባል በነገር ላይ እኛ የመጣንበት ዘመን አንዱ መጥፎ ነገር ባህሉ ወደዛ በጣም ነገራት ክፍት የሆኑበት ነው። ፍልስፍና አለ ያኔ ዝግጁ የነበሩ ናቸው የዘመን መንፈስ የምትለውና የምንፈልገው ነገር ምንድነው ጥልቅ የሆነ ሐሳብ ፍልስፍና ጥበብ ከሱ ጋር ያይዘ እና እሱን ደግሞ ምሳሌ የሚሆኑ ደግሞ ሰዎች አሉ እና እነሱ የሚኖሩበት ምናነባቸው መጽሐፍትና እጅ ለእጅ ኢየሱስ አለ ማለት ይሄ ራሱ በሂደት ምናምን ስትሄድ በተለይ እኔ ወደ ፋሚሊ ቤተሰብ ወደ መመስረት ስመጣ በቃ ኤግዞስቲንግ የሚሆንበት ጊዜ አለ። ኤግዞስቲንግ ኤግዚስቴንሻሊዝም ኒሂሊዝም በቃ ያደክማል። የሆነ ሰዓት ሁሉ ጊዜ ጥያቄ እየፈጠርክ መሄድ አትችልም። የጥያቄ መልሱ ጥያቄ ነው እያልክ መልስ አለማግኘት ነው መጠየቅ ነው ሃይፖቴሲስ እያልክ መሄድ አትችልም። መልስ ያስፈልጋል። የሆነ ሰዓት መደገፍ እና የምታርፍበት ነገር ያስፈልጋልና መልሶች ስመለከት ወጣም ወረደ የተስተካከለ መልስ ሃይማኖት አካባቢ ነው የሚገኘው። አለው የለም ወይ ምናምን አይደለም የሚለው መጽሐፍ ቅዱስም ሆነ ሌሎቹ እግዚአብሔር አለ እግዚአብሔር መዳኛ መንገድ ይሄው እንደዚህ አዘጋጅቷል መልሶ ይመጣል። ሰውን ለዚህ ፐርፐዝ ነው የፈጠረው። ፐርፐዝ ጥያቄ ራሱ የለም። ምንድነው የተፈጠርኩበት ዓላማ? አለሁ የለውም አለሁ ወይስ የለውም እኮ አይነት ክርክር ውስጥ ነውኛ በፍልስፍና የለውም ማለት ቻዶንት ኤግዚስት ብለህ እንትን ማድረግ ትችላለህና የተዘጋጀ መልስ ያለው አንድ እሱ ነው። ሁለተኛ ኦብዘርቭ ታደርጋለህ ሰዎች ላይ ታያለህ ሰላም ጥያቄዎቹም አለማወቁም እያለ የተመረጋጋት እና መፈለግ ሳይሆን መቀበል ሊሆን ይችላል ብዬ ማሰብ ጀመርኩ። መቀበል አቅቶኝ ሊሆን ይችላል። ፈልገህ የምትደርስበት ነገር ይሄው እስካሁን ብዙ ፈለኩና ሰፊ ነው ህዋው እውነታ ብዙ ነው። ለመጨበጥ የምሞክረው ነገር ተጨብጦ እንደዚህ ወደ አንድ መልስና ወደ እንትን ይመጣል። አመጣዋቸው ያልኳቸው መልሶች ደግሞ ለረጅም ጊዜ አይሆንም። በቃ ሲሞከሩ አይሆንም፣ ይሰለቻሉ። ባዶነት በምንም ነገር አላምንም ብለህ ረጅም ጊዜ እንትን ማለት አትችልም። እምነት በቃ ግድ አንከር ግድ ነው። የሆነ ሰዓት የሆነ ነገር ማመን አለብህ። ለሆነ ነገር ማመን አለብህ። ያ ነገር ደግሞ ህይወትን የሚያስኖር መሆን አለበት። ለመሞት አምነህ መቼም ሊሆን አይችልም። እና እንደዛ በሚል መፈለግ ጀመርኩ። ፋሚሊ ሲመጣ ትዳር የመሰረትከው በዚህ ጥያቄ በዚህ ፍለጋ ውስጥ እያለ ነው? አዎ፣ ሁለታችንም እዛው በጥበብ ነው ያገናኘን። እሷም የጥበብ ሰው ናት። ባለቤትህ ሰዓሊ እንደሆነች ነግረኸኛል። አዎ፣ ሰዓሊ ናት። ጽሁፌን አንብባ በጽሁፌ ነው ግን እግዚአብሔር ስራ ነው ብዬ ነው የማስበው። ምክንያቱም እሷ በመምጣቷ ብዙ ነገር እንትን ሆኗልና እምነታችን ጥበብ ነው። ጥበብ ነው ያገናኘን። በጥበብ ነው የምንኖረው።
በኋላ ግን ያ ላይፍ ስታይል ራሱ ግድ የሚሆኑ ነገሮች አሉ። ጋብቻ ለምሳሌ ግድ ይሆናል የሆነ ሰዓት ዝም ብለህ እንደ እንትን ተንጠለጠለ ህይወት ልትኖራችን ጋብቻ ግድ ይሆናል። ጋብቻ የእግዚአብሔር ሐሳብ ነው። እዛ ውስጥ ልጅ ይመጣል። ልጅ ሲመጣ ብዙ ነገር ይገባኝ እዛ ላይ ነው። መግባት ጀመረ ማለት አንደኛ አቀነቢስ እንደሆንኩ ገባኝ ማለት ልጆቼ ሲታመሙ እኔ ምንም ማድረግ አልችልም እና የሚረዳ የምትተማመንበት እንደሚያስፈልግ፣ ሁለተኛ ልጆቼ ላይ የማየው ነገር እግዚአብሔርን እኔ ደግሞ ልክ ያንኑ ነገር የቀለበስኩ ማየት ጀመርኩኝ። ልጆቼ የሚሆኑት ባለማወቅ የሚያደርጉት ግን ደግሞ አባት እንደሚያስፈልጋቸው በጣም ወረደ ዳዲ እና ሁሉ ነገር ግልጽ አይደለም ለነሱ ግን የሚያስፈልጋቸው ነገር አለ። አንተ ደግሞ ለነሱ ደግሞ የምትከፍለው መስዋዕትነትና በዛ እንትን ውስጥ የሆነ ነገር እየገባኝ መጣ። ግን ከኔ መረዳትን በላይ የሚስበኝ ነገር እንዳለ ይታየኛል እና በዚህ ሂደት ውስጥ እያለው እንደ በቃ የበፊቱን አለመፈለግ ደረጃ ደረስኩ። የበፊት ምኖርበት እዛ ደረጃ ውስጥ ደረስኩ። I think at one point ብዙ እንትን ወደፊት ተዘሎ ማለት ነው የሆነ ቦታ በተፈጥሮ በጣም የዳበረ ምናምን ለጽሁፍ ነው የሄድኩት። ያው ፕራዮሪቲ ነው ለጽሁፍ ነው የምሰጠው። ለጽሁፍ ነው የሄድኩት እና ብቻ I ended up reading ሮሜ because ሮሜ ፍልስፍና ነገር ነው። ጳውሎስ ፈላስፋ ሚል አይነት የሆነ ነገር ብቻ እንትን አብይ ያለውና እሱ ሊገባኝ ይችላል ብዬ ምናምን ስል የሆነ ቦታ ራፍ አንድ ምናምን ላይ እግዚአብሔርን አውቀው እንደ አምላክነቱ ስላላከበሩት ማያስተውሉ ብለው አእምሯቸው ጨለመ። ጥበበኛ ነን ሲሉ ደንቆሮ ሆኑ ብሎ ከዛ በታችም ያለው እስከ የኃጢአት ኮንቪክሽን በቃ መታኝ ሆነ እንትን አደረገኝ። ምንም በቃ ይሄ ላልፈው አልቻልኩም። አንደኛ እግዚአብሔር እንደ እግዚአብሔርነቱ አውቀው እዛ ቦታ ሁሉ ነገር ይታያልና ሐይቅ ያለበት ነው፣ ዛፍ ምናምን ያለበት ነው። ኔቸር ጀስት ኢዝ ራሱን የፈጠረው ኢቮሉሽን እያልን ብዙ እንትን ብለናል። ኢስት ኒው በቃ ይሄ ነገር ከተፈጥሮ ማይጀምርም። እንደ ሳይንቲስቶቹ ተፈጥሮ ቁጭ ብሎ ነው ያገኘነው፣ እሱ በመረዳት ነው ከሚልም አይደለም። ከፈጥሮ በላይ ፈጣሪ አለ። ይሄ ራሱ ፍጡር ነው ግን የተሰራው በጣም ማለት ያው መጀመሪያ ፈላስፎች ኦብዘርቭ ያደረጉት የነበረው በኋላ እንትን ከማለታቸው በፊት እግዚአብሔር አያስፈልግም ከማለታቸው በፊትና እንትን አደረገኝ። ይሄ ቃል ግልጽ ነው ግን አለማወቅ በቃ እንደ እግዚአብሔርነቱ ስላላመሰገኑት አውቀው ስላላመሰገኑት የሚያስተውለው አእምሯቸው ጨለመ ብሎ እና ይሄን ዘመን ሁሉ አሰብኩ። ጊዜውን አሁን ያለውን ሰው ልጅ እግዚአብሔር ባለማወቅ የሚሄድበት መንገድ፣ የተለያየ አይነት የጀንደር ፕራክቲስ የተለያየ አይነት እና ሁሉ እዛ ጋር የተዘረዘሩት ታየኝ። በቃ እንትን ይሄ ነገር እግዚአብሔርን ካለማወቅ ደግሞ ራሱን ለማሳወቅ ግልጽ አድርጎ አስቀምጧል። ተፈጥሮም ላይ የህይወቴ በቂ ነው እኔ ለማየት በዛ ሰዓት ልክ መጀመሪያ አልፈልግም እንዳልኩት አሁን በዚህ የህይወቴ ስቴጅ በቂ ነው ይሄንን ለማነጻጸር ማለት ነው። እና እንደ መነሻ እሷን አስተውሳለሁ ልልህ ነው። ብዙ እንትኖች አሉ ከዛም በኋላ አንደኛ እንትን እንዳልሆነ ገባኝ። ዝም ብሎ ጽሁፍ አይደል፣ ጽሁፍ በደንብ አውቃለሁ እኔና ትንሽ በጣም ሪል ሆነብኝ ቀረ ውስጤ። አስተውሳለሁ ተመልሼ መጥቼ ጓደኞቼ እንደዚህ ጥበበኛ ነን ሲሉ ደንቆሮን እና ጥበብ እያልን የሄድንበት መንገድ ብዙ እና
ትግል ማለት ነው ልክ እንደ ያዕቆብ ከእግዚአብሔር ጋር እና አይ ቲንክ እያለ ብቻ ብዙ ይሄ ነው ብዬ ብዙ እንትማረካ ያ አንዱ ትልቅ በሂደት ነው። ከዛ ወደ ጥያቄ ፈጠረብህ ያን ቀን? አዎ ጥያቄ ፈጠረብኝ። ሚስቴ ባለቤቴ ተቀበለች ጌታ። ምንድነው ኦልሞስት ካንተ ቀድማ ማለት ነው? አዎ በቃ እንትኑ ሱሱ ምኑ የማይሆንበት ደረጃ ደርሷልና እሷ ቀድማ ተቀበለች። የሷ ራሱ የሚገርም ነው። በቃ ኦልሞስት በጣም እንደ መክለፍለፍ ነው። መክለፍለፏት ሄዳ እንትን አለች። የሷን ማየት ጀመርኩኝ። እሷ ማየት ጀመርኩ። እሷ ላይ ህይወቷን ያው በጣም ትልቅ ለውጥ ማለት ነው። ትልቅ ለውጥ፣ ትልቅ መረጋጋት፣ ትልቅ የልብ ስፋት። አዎ እኔንም እንትኔ ማለት እና ኮንቲኒየስሊ እያየኋት ጸልይ ነበር ለኔ ኮንቲኒየስሊ ፎር 3 years። እዛ በኋላ ፕሮሚሶችም ገብቻለሁ። ብቻ እንትን ብሎ እኔ አሁን እንደዚህ ብዬ ዲቴሉ እንትን ባልልህም ረብሻም ነበር። ረብሻ በቃ የሚረብሸኝ ነገርም ነበር። ረብሻ እና I said በቃ እስቲ ምንድነው ይሄ ነገር ሪል ነው ከሆነ እስቲ ማለት ልሂድና ይሄ ነው አለ እስቲ ልሂድ መንገዱንና ምክንያቱም በተለያየ መንገድ የደረሰ የሞት ነገር እንዳለ አቅ ነበር ማለት የሆነ በቃ በጣም በኃይል የሄድኩበት ያለ ባጫ አለ በሱሱ በእንትኑ ተጠጡም እና ስቲል ያው በሚል ነው እና እንደዛ ጀመረ ነው ማለት ሮሜን አነበብክ? ከዛ በኋላ ቤተክርስቲያን ሄድከው? ከነዚህ ሜቢ 3 አመት በኋላ ወይስ ምን አረክ? በመሃል I just knew ምንድነው የሆነ ሰዓት ኢየሱስ ብቸኛው መንገድ እንደሆነ አውቃለሁ እና ኢቭን ለሷ ከመቀበሏ በፊት እላት ነበር ማለት አይቻልም ግን እላታለሁ ማለት መጽደቅ ጻድቅ ነው ማስበው እኔ እንደምንድነው ስራውን ያው ጸድቀህ ያየሁት የሰው ልጅ በሙሉ ፐርፌክት ስላልሆነ እንዴት እና ዛፍ መሆናል ወይ ቬጂቴብል መሆን አለብን እንጂ እንዴት ነው አንድን ሰው መተው ማይመልሰው ሰድበው እንዴት ነው ማይመልሰው? በቃ ወይ እንደ ዛፍ ስትቆርጠው ዝም የሚል ያልሆነ የነርቭ መዋቅር ያለው የእንስሳ ባህሪ ያለው ተፈጥሮ ያለው ሰው ልጅ እንዴት ይላል እና እንዴት ስጋውን ይገዛል በሚል እንትን እላት ነበር። ግን ይሄ ነው መንገዱ ትክክሉ እላት ነበር ለሷ እና እሷ እንትን ካለች በኋላ ደግሞ እሷን ያው እንዳልኩ እሷን ህይወት መመልከት ጀመርኩ። ሄድ ነበር አልፎ ከሷ ጋር እኔ እንትን አይደለሁማ እኔ ማለት እንደዚህ ጠንካራ ሃይማኖት እኮ የለኝም እኔ እና ሹር እስቲ ምን ናስቲ ትጨቀጭቀኝ ደግማ እስቲ አንድ ቀን ይችላል ኦኬ ሄዳለሁ የሆነ ነገር ደስ ሊለኝ ይችላል የሆነ ወይ ስብከቱ ሊሆን ይችላል ሌላው አይገባኝም ወይ መሃል ላይ ተነስቼ ወጥቼ ሄዳለሁ ከእንትኔ በላይ ሲሆንብኝ ኦኬ ግን ዝም ብሎ አውትወርድሊ የምታደንቀው ነገር አለ ለማንም ሃይማኖተኛ በነገር ላይ ለማንም ዴዲኬሽን እዚህ ተጨባጭ ያልሆነ የማይታይ ነገር ላይ አምኖ እንደዛ ደግሞ ለጥሩ ለመሆን ለመጥፎ ሳይሆን ለጥሩ ለፓወር ሳይሆን ለምናምን ሳይሆን እና እግዚአብሔር ፊት ራሱን የሆነ ሪስፔክት የምታደርገው ነገር አለ ሶ I think መሸነፍ ሂደቶች ብዬ ነው ልወስደው የምችለውና ቀስ እያለ በጣም የድንጋይ የሆነ ልብ አለ አይደል ቀስ እያለ
ብዙ አይገባኝም አሁን ሬትሮስፔክት ወደ ኋላ ሳይ ነው የሆነ የምትንቀውም ነገር አለው በቃ ጴንጤ አሁን የሆነ አለ አይደል you don't want to be that ደብቅ እንትን አይደለም የሆነ ታዋቂ እንትን የሆነ ነገር አለ ለሚያደንቀው እንደመሆነ አይደለም ነው ምድ ድሮ ማያቸው የሆነ ነገር በቃ አይደል እንትን ምትለዋል ይሄ በዓለማዊ እይታ እግዚአብሔር ነገር በፍጥረታዊ ሰው ሞኝነት ነው አይደል በመንፈስ ስለሆነ የሚመረመረውና ሞኝነት ነው ቀስት መለከተውና ጥበብነቱ መጽሐፍ ቅዱስን አይታይም አንብቤዋለሁ ማለት አንብቤዋለሁ ነው ምለው እኔ አንብቤዋለሁ ማለት ቀድሞም በነበርክበት ግን ረንዘር ትንሽ የሆነ ነገር ምናምን ሃይላይቶች ነው ነገሩን ሳይገባን እና እንትን ይመስልሃል በቃ አይደል የሆነ አብር ፋሚሊየር ስለሆንክ ድሮ የእንትና ፍልስፍና የእንትና ነው እንትን የሚያደርግ ነበር ይሄ ቤት ውስጥ ሁሉ ጊዜ የነበረ ነገር ነውና ሹርሊ እዚህ ውስጥ እንደዚህ ትልቅ ውዝደም የእግዚአብሔር እና የእግዚአብሔር ጥበብ ከዛው ጋር ተያይዞ ጥበብ በጣም ወድ ስለነበር የእግዚአብሔር ጥበብ ክርስቶስ ነው በሙሉ የእውቀትና እንትን መዝገብ በሱ የሚሉት ዋው ይሄንንማ እንደው ማወቅ ፈልጋለሁ አይነት አለ ሱፒሪየር ጥበብ ከሆነ መንገዷን ነው እንጂ ማስፈልጋት እንደ ሆስፒታል ሄደህ ዶክተሩ እንዲያክም ትፈልጋለህ ግን በሳይንስ ማመን አያስፈልግም አይነት እና ህይወቴን እንዲቀይር ፈልጋለሁ ከሱስ ተስፋ መቁረጥ ሊሆን ይችላል ከብስጭት ብዙ አይነት ግን እንትኗን አትፈልግም ነው ማለት ሙሉ ደሞ ክርስትና ሳይው እንደዛ አይደለም በኋላ ላይ ሲገባኝ እንደ ዝም ብለህ የትንፍጪው ዱቄቱን አምጪው ቢሆን አይችልም ሙሉ ነው ኮሚትድ መሆን አለበት እምነት ያንን ሁሉ ፓኬጅ ነውና I didn't want መጀመሪያ እንትኗን ወደ ገብቶኛል እዚህ አለ እውነት አለ ግን ያንን ሁሉ የጥበብ እንትኔን ደሞ I knew I had to give up ብዙ ነገር መተው እንደበረብኝ እንዴት እንደምተው ማላቅ አንደኛ ሁለተኛ ተቼዝ ምንድነው መሆኑ እና ብዙ እንትን ብያለሁ አመንትቻለሁ ጄናንስቼ ህይወቴን ለኢየሱስ ለመስጠት ማለት ነው በአእምሮ እንዲገባኝ ነበር የፈለኩት እንዴት ኢየሱስ 2000 ዓመት በፊት በመስቀል ላይ ሞቶ የኔን ሁሉ የሰውን ሁሉ እንዴት እንትኑ አይገባ ያቺን ሊፕ ኦፍ ፌት አምናለሁ ስትል ግን መገለጥ ይጀምራል ከዛ በኋላ እና ምክንያቱም የሚገልጸው መንፈስ ቅዱስ ስለሆነ ማለት ነው እና ቢፎር እና አፍተር እሺ ከማለት በፊት ያለው ይላያል በፊት በአእምሮ ነው ለረዳው መሞከረው እንዴት ነው ይሄ ነገር all the questions በነገር ላይ ያልነገርኩ ብዙ ጥያቄዎች አሉ ለምሳሌ ለምን እግዚአብሔር እንድናውቀው ከፈለገ ራሱን ግልጽ አያደርግልን በቃ ለምን ይሰውርብን ለምን ይሰወራል ለምን እንዲያርጎስ ፈጠረው አንዳንድ ጊዜ በዲዛይንም ከሱ ልትሻል ተሞክርና ለምን እንደዚህ ለምን ነገር አቀላል አልሆነ ወይንም የሳልቬሽን መንገድ ለምን ይሄ ሆነ ለምን ያጣት ደሞዙ ሞት ሆነ እና ብዙ ነው እነዛን ጥያቄዎች ግን በእንትን ነው በመፈለግ ሳይሆን በመቀበል ኦኬ I believe ሁሉን ታውቃለህ ከመሃል ተነስቼ ትንምለው ነገር የለም
ሁሉን ነገር ተቀበለን አይደል ያልተቀበልከው ምን አለ ነው የሚለው መጽሐፍና ሁሉን ተቀበለን ነው እኔ ራሴን የማስብበትን ሁሉ ተቀበየኔ አይደል ማለት ግን ከመሃል ጀምረህ ልትነገር ተሞክራለህ ብዙ ያዘገየኝ እሱ ነው ለምኑ ጥያቄው ለምን እንደዚህ ሆነ ለምን እንዲህ ቢሆን አይሻልም ነበር አይነት አለ ሰውን ድሮኑ ኃጢአት እንዳይሰራ አድርጋት ተፈጥሮ ነበር እና በጣም ጥልቅ ነው ነገሩ ጥበብ የሚያስፈልገዋል ለመረዳት የእግዚአብሔርን ጥበብ ቅዱሱን ማወቅ ጀስት መሆኑን ማወቅ ጀስት መሆኑን መቀበል አዳምና ሔዋን ፍሬ በልተው እንደዛ ያደረገው እንጀስት ሳይሆን መርሆቹን ገባህ እግዚአብሔር እንደዚህ ነው ዲኖ እንድትሆን የፈጠረ ግን አንተ እንደዚህ ሆነሃል አለ ኮረፕት እና ያው ጊዜ ሁለት ጊዜ አልከኝ ፍለጋና መቀበል በአነጻጽረህና የኔ ችግር መቀበል ላይ ነበር አልክ የተቀበልክ ጊዜ ያችን ሞመንት እናንሳት እንዴት ነበር ልክ ቅድም እንዳልከው ጀናስተ ኢየሱስን ስትቀበለው ምን ሆነ መጀመሪያ ከኔም በፊት እሷ ባለቤቴ ተቀበል ልጅ ነበረን የአንድ አመት ከምናምን ናት ብዙ ጨቅጨቃኝ እሷን ለጌታ ለመስጠት ወሰንኩና በዛ ሰዓት የእሷን ቤተክርስቲያን ህይወት ብርሃን ፓስተር ደምስ እሱ ነው እንደዚህ እንትኑና አንድ ሁለት ነገር ተናገረኝ ምንድነው ጊዜ አትፍጅ ማለት እንደዚህ ጊዜው እንትን ነው እንደዚህ ነው ምናምን አይነት የሆነ ግን ስትራክ ሚ እና ኦኬ ልጄን እንትን አደረኩ ማለት አምኛለሁ ነው እንግዲህ ልጄን እግዚአብሔር እንዲጠብቅ መስጠት ግን የራሴን ያው እሱ ሄዱ እኔ ከያቦቅ ወንዝ ማዶ እንትና እንደተጠበቀው እና ከነሱ ቢያንስ ቤተሰቤ ሴፍ ናቸው የኔ ሌላ የኔ ማለት እንዳልኩህ አሁን ማለት እዚህ ላይ አልፈልግም አንድ በጣም ረብሻ ኢንሲደንት ተፈጠረ ቤት ምናምን አካባቢና I had to quickly decide እና okay I said no መፍትሄ መልሳለሁ እኔን ይለውጠኛል ያድናል እሱ ነው የጠራዋችሁ ተነግረኛለች ያው ባለቤቴም ቃላት እኮ ትለኛለች እኔማ ያለውና okay እስቲ what have I got to lose ልዝለል leap of faith ልዝለልና እስቲ ቢሆነው ከዚያ አይብስም አሁን ካለው ሹርሊ ነገር ከቀጠለው ሞት ስለሆነ የሚል እንትን ወሰድኩ እና ምንም ኦርዲነሪ እንትን ነው በቃ ደርግቼ ከልቤ ቀበላለሁ አልኩ ጸለየልኝ ፓስተር ደምስ እና ክትትል ትምህርት ወስድበትን ስኬጁል እንትን አለኝ አይኔ ብቻ እስቲ ዛሬ እንትን ልበልና ነገ things started happening ምን ማለት ነው ለምሳሌ አንዱ በጣም ያየሁት ግልጽ እንትን የመጽሐፍ ቅዱስ የማንበብ እንትን ፍላጎት በጣም በቃ day and night ያሰመርኩ በቃ አንዳንዴ ያሰመርኩትም ለላዩ ላይ ያሰምራለሁ እንደገና ምንድነው እንደ መጽሐፍ ነው ያሰብኩት መጽሐፍ ጥርግ አድርጋ አንብበ በቃ አሁን አውቀዋለሁ አይደል እንጠፋኛል እንደገና ደግሞ ዳንዱ ነገር አይገባኝ ማለት ኮንቪክሽን በፊት ኖርማሊ ማድረጋቸው ነገሮች በቃ እንትን ይፈጥሩብኛል አለ አይደል ሪግሬት እንደዚህ ማድረግ አለበት ነው እና ፕሬየር ሌላው ፕሬየር በቃ ፕሬየር the need to pray በቃ ተነስቶ የሆነ ማታም ይሁን ነሳ ትንሽ ታረጋዋለህ
እንትን መቆየት እፈልጋለሁ እና እንደ እንትንህ ነው አንዳንዴ የሚጠፋበት ጊዜያት አለ ጥፍት በቃ እና እሱ ሲሆን ደግሞ ባህሪም ላይ ታየዋለህ ያ ሰላት ማነጻጸሪያዎች አሉትና እንግዲህ እንደዚህ ነው ብሎ የጀመረው ማለት ነው እና እነዛ ጥያቄዎች ቢመለሱም አንደኛ ነገር እንደማይገባኝ ገባኝ ቢመለሱም ይሄው ልብባልም አልቀበልም ሌላ ነገር ነው እንደገና መጠየቅ የምጀምረው ማቆሚያ የለውም ድፍን አያደርግም ድፍን የሚያደርገው ራሱ የእንትኑ ሶርስ መላይ ማመን ነው እንጂ እንደዛ ነው የሚል ነገር ነው የሆነ ሰዓት የገባኝ መቀበል ሰሚት ማድረግ አንነጻጸርምና የኔ ካፓሲቲና የፈጠረኝ አይነጻጸርምና እንደዛ አይነት እንትን ወሰድኩልሃለሁ ቤት ውስጥ እንደው ዲቴል አልነግርህም ብለኛል ብዙም አልገፋህም በርግጥ ግን አምሹር የሚመች ነገር ላይሆን ይችላል የተፈጠረው ፑሽ ያደረገ ነገር ወደ እምነት ምክንያቱም ፓስተር ደምስ ጊዜ አትፍጭ ብለውሃል ከዛ ቤት ውስጥ የሆነ ነገር ሀፕን አደረገ ሚስትህ የምትነግር ነገር አለ ሴሱሊስን አስታወሰኝ አንዳንድ ማይመቹ ሁኔታዎች ስቃይ ወይ መከራ የእግዚአብሔር ሜጋፎን ነው ይላል እግዚአብሔር ሰው የሚጠራበት አንደኛው መጥሪያም ነው ሶ እግዚአብሔር ስኩዝ ያደረገ ይመስልሃል መጨረሻ ላይ ወደ ውሳኔ እንድትመጣ በጣም ምንም ጥያቄ በሌለው መንገድ ፈጣን ውሳኔ እስከወሰነ ምክንያቱም ፕሮሚስም አድርጌያለሁ በኋላ እሷም ታስታውሰኝ እንደ ቀልድ ነው አንዳንዱ ፕሮሚስና እንዲህ ከሆነ እና ያ ነገር ሆኖ ስታገኘው ራስ ባታስታውስም እሷን የምታስታውስ አስቀምጦልኛልና የሆነ ሰዓት ላይ እንዳልከው መፍጠን ጀመረ እና መረበሹ ከፍተኛ ረብሻ እና እኔ የልጅ መምጣትም ይመስለኝ ነበር ልጅ አዲስ ኤክስፒሪየንስ ስለሆነ የድሮንና የእንቱን ማስታረቅ በቃ ለድሮ መሆን ነው ፈልገው ግን አልችልም ግን አሁን ሳይው ዝም ብሎ የእንትን ብቻ ስታተስ ሳይሆን የግፊ በደንብ ነበረ ብዬ ነው እንትነምለው ሁለት አይነት ሰዎች አሉ አንደኛው የሚፈልገው ይሄኛውን አለ ግን ደግሞ ማይችለዋል ፈልጋለሁ ቼንጅ ማድረግ መለወጥ ፈልጋለሁ ግን አልችልም እና የሚያስችል ደግሞ አለ የሚል ደግሞ አለ እዚህ ጋር ግን ትንሽ ሱ አላስኬድ ሲል ያንንም እምነት ጋር ወይ ተጣላል በለመድከው በዛው በድሮ ሜተድ እና I remember የእንትና የፕሉታርክ የሚሉት አለ አንድ ግሪክ ነው እና መጽሐፊና አንድ የሁለት መርከብ አናሎጂ የሚያወራዋልና የቲሰስ የሚባል አንድ ሂሮ የሱ መርከብ ነው የሚባሉትና መርከቦቹ ለንግድ በሁለት እንትን መሃል ይመላለሳሉ መርከብ መጀመሪያ አንድ ነው ሲሄድ ሲመለስ ያረጃል የሆነ እቃው ይቀይራል እንደዚሁ ያለ እቃ ሲቀር አዲስ መርከብ ይሆናል ግን ችግሩ ያ የተቀየረው እቃ ደሞ አለ ባል ያኔ የተቀየረውን እቃ በትገጣጣው ሌላ መርከብ አለ ሁለት መርከብ አለ እና is it possible አንድ ሰው ሙሉ ትራንስፎርሜሽን ማድረግ ይችላል አይችልም እና ወደፊትም የማየው እኔ ያለሁኝ የኋላውም ደግሞ ምክንያቱም 41 አመት የሆነኝ ይችላል ስቀበልና የዛ ሁሉ ዘመን ንባብ የዛ ሁሉ ዘመን ጽሁፍ የዛ ሁሉ አመጽ ፍልስፍና ነው በቃ ትልቅ ጸጋ ነው እኔ ላይ ያፈሰሰው ብዬ ነው ማስበው እግዚአብሔር ማለት ከዛ
almost impossible እና ቀስ በቀስ የቀየርኩ ሙሉ ሆኖ ያኛው የድሮ መርከብ ሊመጣ ሲል የከለከልኩ እና ወደፊት ወደ ኋላ የሚያየውን ወደ በኋላው አስተሳሰብ ወደፊት መሄድ እንደማይቻል በቃ የእምነት እንትን እንዲጨምር ማድረግ ነው። ለሱ ያገኘሁት መፍትሄ እምነት ከመስማት ነው። መስማትም ከእግዚአብሔር ቃል በቃ እግዚአብሔር ቃል ጋር የነበረውን ያንን በፊት የከተትኩትን ይሄን በመጨመር ወደ ማጥራት ማለት ነው። ግን እሱም እንትን ይፈልጋል፣ ኤፈርት ይፈልጋል፣ መረዳት ይፈልጋል። ህብረቶችም ጀመርኩ። ህብረት ማለት በቃ ሲያስተምሩ መስማት፣ እነሱ መመገብ ነው የሚሉት። እንደዛ ነው እንግዲህ በእነዚህ ውስጥ ነው ያለፍኩትና አንድ የገባኝ የሆነ ጠንካራ እጅ በደንብ አለ። በቃ በደንብ ሊሄድ በቃ አይሆንም ብዬ ልክ እንደ ድሮ እንደለመድኩት አንድ ሐሳብ እንደምቀይረው እንደ አቋም እንደምቀይረው ልቀይር ከኔ በላይ ጠንካራ የሆነ ነገር አለ እና ደግሞ ፈርም በት ጀንትሊ ማለት መልሰኛል ቀስ ብሎ እንደ ንዴቴ ወይ እንደ እንትኔ መጣ እንዳለሁበት እና ከዛ ደግሞ ይናፍቀኛል አወንቱ እንደገና ግን እንትኑ ከባድ ነው፣ መንገዱ በጣም ከባድ ነው። እና ምን ከበደ? ያው ተወልዶ እንደገና መወለድ ኖረ በቃ እኔ እኮ እንትኔንም የሥራዬ ማፍረስ ሆኖ ታየ። ይባላል ሁሉ ማፍረስ ስኮርችድ አርዝ ፖሊሲ የሚባላል በእንትን ላይ በሚሊተሪ እንትን ላይ በቃ አቃጥለህ ጠላት እንዳያገኘው ነው የምትወጣው። ሰራዊቱ ሲንቀሳቀስ ምግብ አይቀር ምን አይቀር ሊይዘው የሚችለውን ብቻ ይዞ ሌላውን አውድሞ ነው የሚወጣው። ምክንያቱም ሲመጣ ጠላት እንዳይጠቀም ማለት ነው። ይሄ የኔ ቡክሼልፌን ማየት ትችላለህ፣ ምንም ትችላለህ በሙሉ በፍልስፍና ምናምን መጽሐፍ ወላ ነውና ያን ሁሉ ማቃጠልን ባው ማቆም እና በፊልም በሙዚቃ በእንትን የተቃኘ ነው የኔ ህይወት በሙሉ እና ኢንስታንት ቢሆንም ማለት ኢንስታንት ግን አይደለም። የአእምሮ ለውጥ የአእምሮ ማደስ በጣም ከባድ ነው እና ደዛ ሲሆን እንደ የአእምሮ እንትንም እንደ ዲፕሬሽን እና ኤክስፒሪየንስ አክ ዲፕሬሽን እና አይ ቲንክ ይመስለኛል ሁለት እምነት ወር ከሁለት በላይ ሆነ ነገር ይዞ አቻችለ ለመሄድ ወደፊት ወደ ኋላ ኦል ዛት ማለት ነው። በዛ ውስጥ ሁሉ ማለፍ ያስፈልጋል እና እንደ እንትን ነኝ ይላሉ። የሆነች በፊት ማቃት የግሪክ ላይ ምናምን ጣዖት ነበር ጃኑስ የምትባል ፊት ወደፊት ያለ ወደ ኋላም ያለ እና ሁለቱ ዳይሬክሽን ነውና አሁን ደግሞ ወዴትኛው ያየው ነው ወደፊት ነው ፊትና ኋላው እስኪምታታብ እና ይሄን ሁሉ ደግሞ የምታደርገው በእምነት ነው። በተጨባጭ እንትን ላይ ልታስቀምጠው አትችልም። በቃ ቃሉ ነው ያለው። አልተዋችሁ አለቃችሁ ወይንም ጽናናባቸው ነበሩና ይሄን የሆነው ቀስ በቀስ ግን ሁሉ ነገር ኤክስፕሌንድ ሆነ ስልክ ይገባኝ መጣ። በዛ መንፈስ ብቻ በሚያስረዳው መንገድ ምን ያህል አመት ፈጀብህ? በደንብ ብዙ ነው። ብዙ ነገር ብዙ ነው። እንግዲህ አሁን 4 አመት ከሆነ ሊሆነኝ ግን ወደ ክርስቶስ ከመጣ ግን ያው ስቲል ብዙ ስትራግል አለ። ስለምን ማለቴ ነው በቃ ሜተዶቹንም መማር ሀውቱ ጸሎት ላይ ፐርሲስተንት መሆን አለብህ። ቃል ማንበብ አለብህ። የሚመጣውን ነገር ሁሉ የምትዋጋው እሱ ነው። ጥያቄዎች አሉ። ምንድነው የኔ ፐርፐስ? ከተማይ going to do አሁን
የለፋውበት ምን ያረኩ ብዙ በሱ አሁን አንዱ ፍሮንቲር የነበረብኝ እሱ ነው። ይሄ ሁሉ ምናምን አልኩ። እነዚህ ሁሉ አሁን ዋጋ የላቸው የጻፍኩት ክምሩ ማመን አልችልም። በቃ በጄ ብዙ እና በአንተ አይነት ተመሳሳይ ኤቲዝም ውስጥ ምን ሊሆን ይችላል አግኖስቲክም የነበሩ በኋላ ወደ እምነት መንገድ የመጡ ክርስቲያን ወገኖችን ስራዎች ታነባለህ ታያለህ እንደሱ? ያ አሁን የቆየው ያው እግዚአብሔር እንደሚያመጣው የሚገርም ነገር ያመጣል። የሆነ ሰው የሆነ አሁን ዴሪክ ፕሪንስ ብዙ መጽሐፍቶቹ ታነባለህ? አዎ ትምህርቶቹም ብዙ ረድተውኛል። ያ አሁን በቅርቡ የዎችማኒ አንድ መጽሐፍም ተርጉም ያለው ዝም ብሎ ተከምል ምናምን በሚልና መቀየር ፈልጋለሁ ወደዛ። ግን ስነ ጽሁፍን እግዚአብሔር ይፈልገዋል ወይ ሁሉ የሚል ጥርጣሬ አንዳንድ ያለኝ ማለት ምክንያት ተደራሽ መጽሐፍ ቅዱስ ስነ ጽሁፍ ነው፣ ቴክስት ነው። ግን አሁን እግዚአብሔርን ወይንም ወንጌልን ለመናገር ይሆናል ምንድነው ጽሁፍ ነው ወይ የሚመረጠው? እንደምታየው ሚዲያዎቹ ሌላ እንትን ላይ ስለሆነ ያለው ዩዝለስ ነገር ነው እየመሰለኝ ያለውና እንትን ማድረግ አልቻልኩም። የድሮውን ካሁኑ የበለጠ ማንበብ ፈልጋለሁ። ግን በተለይ ግን ማንበብ ፈልገው መጽሐፍ ቅዱስን አሁን ደጋግሜ ሴስ ሉዊስ በጣም ጥሩ ሞዴል ይመስለኛል። በተለይ ከሊትሬቸር ጋር በተገናኘ እሱ ብዙ ስራዎችን ካመንም በኋላ ስለጻፈ የክርስትናን አስተሳሰብ ለማስረጽ ኤክስቴንት ዲፌንድ ለማድረግም የሰራቸው ብዙ ስራዎች አሉትና ምናልባት እንዲሁ እንደምሳሌ ማንሳት ያክል ነው። ልክ ወደ እምነት መንገድ ስትመጣ መቼም የራስ ክራውድ ይኖራል ብዬ አስባለሁ። በተለይ በተመሳሳይ የፍልስፍናው ያስተሳሰብ የነበሩ ወገኖች ያንተን መለውጥ ሲሰሙ ሲያዩ ምን ገጠመ? ምን አሉ? እንዴት ተቀበሉት? ቻሌንጅ ነበረብህ ወይ ከዛ አኳያ? ያኔ ብዙ የሰሙ አይመስልም። ቢሰሙም ብዙ ያው እንደ ዘፋኝ መለወጥ ላይሆን ይችላል። ዘፋኝ ሲለወጥ አሁን እኔ እንጃ ብዙ ጊዜ እንትን አለና እንደዛ ላይሆን ይችላል። ብዙ የሰሙ አይመስለኝም። ለመጀመሪያ ጊዜ ባለፈው እንደዚሁ ስነ ጽሁፍና እንትን የሆነች መጽሐፍ አሳትሜ ነበርና እዛ ላይ በጣም አሪፍ ጥያቄ አንድ ልጅ ጠይቆ ግን መመለሴን አላስተውሰውም። ምን አለ ቻምቦ ምናምን እዛ ላይ ገጸ ባህሪ ያለ ኤሎም የሚባልና እሱ ነው ኮንቨርት ያደረገው ኢየሱስን ስላገኘ ልጅና ምናምን አይነት ነገር አለው ስቶሪው ላይና ኤሎም ነው ኢየሱስን ያገኘው ወይስ ሌሊሳን ያገኘው ብሎ ጠየቀ። አሁን ነው እንዴት አድርጌ ብቻ ፕሮግራሙ የመጽሐፍ ስለነበር ጥያቄያቸውም ሌላ ነበር። መልሱ ሌሊሳ ነው ያገኘው። እስካሁን ግልጽ ካልሆነ ሌሊሳ ነው ኢየሱስን ያገኘው። እውነት መንገድ ህይወት መሆኑ የተቀበልኩት እኔ ነኝ። ስነ ጽሁፍ ደግሞ እንደ ድሮ በእኔ ላይ ወይ አርት ፎር አርት ሴክ የሚባል ነገር አይደለም። ድሮ ስነ ጽሁፍን ለፐርፐዝ የሚል ዋና መዋጋ እኔ ነኝ። ለጥበብነቱ ነው እንጂ እንዴት አምጥተህ ይህንን ፐርፐዝን ታሸክመዋለህ ብዬ በጣም ነበር ያው እና ተቀይሯል እሱ። ስለዚህ አሁን ለፐርፐዝ ነው ስነ ጽሁፉ ያም የተጻፈው ኢየሱስ ጌታ እንደሆነ ማሳየት በስነ ጽሁፍ መንገድ ምናልባት ሰዎች ጋር ይደርስ ይሆናል በሚል ነው እና ራሳችንን እዛ ውስጥ ሳናስገባ እንጽፋለን የሚሉትን ከኔ የለውበትም የራሴን 1% ማልጨምርም ብላምን እሱ በጣም ትክክል ያልሆነ እንትን ነው። ሁሉ ስነ ጽሁፍ የሆነ አይነት ቴስቲሞኒ ዞሮ የተኖረ ህይወት ነው የሚጻፈው እና እንደዛው በዛው ፐርፐዝ ነው የጻፍኩት። ያልሰሙ ካሉ አሁን እንዳልከው አሁን ይሰማሉ።
ያ ለዓለም እንግዲህ ይሰማ ጆሮ ካለ ይሄንን ነው የምናገረው። ለነዛ ተከታይ ምናምን ብዙም እንትን አይደለሁም። ለዛ ግን በነዛ ጽሁፎች የሆነ መልእክት ብዬ ከነበር አሁን ደግሞ ምለው ያው ሐዋርያት ሥራ 4:12 ነው መዳን ሌላ በማንም የለም። ትድኑበት ዘመን ከሰማይ በታች ለስም የተፈቀደ ስም ኢየሱስ ብቻ ነው እና ይሄንን ነው የምናገረው። እንግዲህ ዓለሞች ስለተለዋወጡ ፐርፐዝ ብዙ ትልቅ ነገር ስለሆነ የሆነው እንግዲህ ሌላ የአንባቢ ቤዝ ማግኘት አለብኝ። እውነት ለመናገር እኔ አሁን ሚዲየሙ ላይ እንደበፊቱ እንትን አይደለም። ወዳለሁ ስነ ጽሁፍ ግን ጥበብ ወዳለሁ ስነ ጽሁፍን በተለይ ግን የእግዚአብሔር ጥበብ ደግሞ ይበልጣል እና የእግዚአብሔር ጥበብ ኢየሱስ ነው እና በዛ ዙሪያ የትኛውም ቢሆን ስለ ኢየሱስ ለመናገር ነው አሁን ፍላጎት ያለኝ እና ልክ ድሮ ጥበብ ነው መጀመሪያ ሁሉ ነገር ሰከንደሪ እንደነበረው አሁን ደግሞ ኢየሱስ መጀመሪያ ሌላው ነገር ሰከንደሪ ነው። በዚህ እንትን የትኛው ሚዲያም ቢሆን እንትን ነው ግን ስነ ጽሁፍን እንደ በፊቱ ስነ ጽሁፍ ህይወቴ ብዬ ባይሆንም እንደዛ ነው ማስበው። እንዳልከው ቀደም መጽሐፍ እንደጻፍክ አንስተሃል። ስለ መጽሐፍ ትንሽ እናውራ። መቼ ተጻፈ? የመጽሐፉ ሐሳብ ምንድነው? አይ ቲንክ ልቦለዳይ መሰለኝ አይደለ? የልቦለድ ስራ ነው። ያ ልቦለድ ነው። ሁለቱን ዓለም የጨለማና የብርሃን ጨለማውን ብዙ አይነት ድሮን የሚያልፈው ማቃቸውን በገጸ ባህሪም በምንም መስዬ አንድ ከተማ በዛ በጨለማ አይነት ነገር የምትመራ እና አንድ ግቢ ደግሞ የዛ ማዘዣ ጣቢያ የሆነ ብዙ ዘርዝሬ ከዛ መሃል አንድ ልጅ በማይጠበቅ አጋጣሚ ኢየሱስን ሲያገኝና ብርሃን ይሄ ነው ሲል ሌሎቹ እዛ እንትን ሲሉ ነውና ጥሩ ነው ብዬ ነው ማስበው። እኔ ማለት ሁለቱንም ለመጠበቅ ሞክሬያለሁ። የስነ ጽሁፍ ስነ ጽሁፍ የሚያደርገው ነገርን ከዛ ደግሞ መልእክትም ለማድረግ ሞክሬያለሁ ብዬ ነው ማስበው። ርዕሱ ምንድነው? በታችን በምድር የተሰኘ ነው። ብዙም እንትን አላገኘም ምክንያቱም አላወኩም ይመስለኛል። ከተጻፈ 1 አመት ከምናምን ይሆነዋል። አዎ የንባብ ባህል እንዳለ ሆኖ ኢየሱስም እንዳለ ሆኖ ጠንከርም ያለ ነገር መሆኑ ምናልባት ሊሆን ይችላልና ብዙም እንትን ውስጥ አልገባም። ከሁለቱም ዓለም ያሉ ናቸው እንትን ያላሉት። እነዚህኞቹ አላወቁትም ወይንም የለመዱት ሚዲያም አይደለም። እንደዚህኛው ያሉት ደግሞ ድሮ የሚያውቁት ሌሊሳ አይደለም ወይንም የዛ አይነት ነገር አይደለምና በዚህ መሃል ላይ ወደቀ መሰለኝ። በዚህ አጋጣሚ ተመልካቾች እንዲያነቡት መጽሐፉን እኛም እንጋብዛለን። እንደምታውቀው ህንጸት ክርስቲያናዊ ማህበር የሚባል አገልግሎት አለ። በየወሩ መጽሐፍ ግምገማ የሚደረግበት ፕላትፎርም ነው። እዛ ላይም ወደፊት እንግዲህ መጥቶ እንዲነበብ ለውይይት እንዲበቃ ይሆናል ብዬ ተስፋ አደርጋለሁ። ምናልባት በእኛ ወገን በዚህ በአማኙ ማህበረሰብ በኩል ፕሮፐርሊ ፕሮሞት ካልተደረገም ላይታወቅም ይችላል። እሱም ሊሆን ይችላል አንደኛው ምክንያት። ጥቂት ስለ አማኝ ማህበረሰቡ እናውራ። ከመጣ ጆይን ካረክ በኋላ ቅድም ፌሎሺፕ አለ ብለህ ነበርና እንዴት አገኘው? ምኑ ማረከ? በአንጻሩ ደግሞ ምን አስበረገገ? ያው በክርስቶስ አምነው የዳኑ ናቸው እና ይሄ ራሱ እንትኑን ይለውጠዋል።
መመሪያቸው መጽሐፍ ቅዱስ ነው። ከሁሉ ነገር በፊት ራሳቸውን መስቀሉን ተሸክመን ከተላል ብሎ የወሰኑ ናቸው። ሲሪየስ መሆኑ ፕራክቲስ መሆንና ይሄ ራሱ በጣም ወደ አንድ ከራስ አቋም ጋር ያገናኛል። ድሮም ጥበብ አካባቢ እንደዚሁ ለጥበብ ቆረጥን የሚሉ ጋር ህብረት ነበረን ማለት ግን እንደዚህ መመሪያ የምትለው ትልቅ ነገር ባይኖርም ማለት ነው። ማለት የክርስቶስ ቤተክርስቲያን አይነት ተብሎ በደንብ የተቀመጠ ፕራክቲሱም ምኑም ስፔሲፋይድ የሆነ የለውም። የድሮ እንደፈለክ ነውና ይሄ ብቻ ብዙ ነገር ያመሳሰለናል። ይዤ ከመጣሁት ባህልና የራስን በጣም አይሶሌትድ የሆንኩ ሰው ብዙ ነገር በጽሁፍ መግለጽ እንጂ በንግግር ላይም ብዙ እንትን ያልሆንኩ ስለሆንኩ ከባድ ነው። አሁን ከባድ ነው ግን በቃ ወንድምና እህቶች ሰጥቶኛል እየሰጠኝም ነውና ግራጁዋል የሆነ እንትንም ቢሆን ያው እየተማርኩ ነው። ሀውቱ ማለት ህብረት እንዴት ነው ክርስቶስ እርስ ተዋደዱ የሚለው እንዴት ነው እስከምን ደረጃ ነው የሚለው እንትን ለማለት እየሞከርኩ ነው። አላቅም በእነሱ ሳይድ እንዴት እንደሚያዩ ማለት ሁሉ ጊዜ ምላቸው እነሱ በጣም ከሩቅ ነው የመጣሁት እኔ በጣም ከሩቅ ነው ማለት እናንተ እድለኞች ናችሁ። ሜቢ ሳም ኦፍ ዘም ሰከንድ ጀነሬሽን ክርስቲያንም ሊሆኑ ይችላል። ብዙ መንገድ ተጠርጎላቸው ተስተካከለ ያው ነገሩን አውቀውትና እኔ በቃ ብዙ ዘመን የኖርኩት አይነት ነገር ነው ማስበው 200 ብዙ ኤክስፕራክቲስ ውስጥ እንትን ሰላልኩና ከሩቅ ነው የመጣሁት ወደ ሩቅ ነው ደግሞ የሚሄደው። ቅድም እንዳልኩ ነው ያልተሰጠህ በቃ ብዙ ነገር ተሰጥቶ ነው ማድረግ ያለበት ተሰጥቶ ነው። መጽሐፍት መመሪያ ቤተክርስቲያን ወንድሞች እና ብዙ ነገር አለ። ያንን ምንድነው አንተ ያራገፍክ እንትንህን በዛ ባይድ ማድረግ መገዛት መታዘዝ ወይንም ለሞት የኃጢአት ባሪያዎች ናችሁ ወይንም ለመታዘዝ የጽድቅ ባሪያዎች ናችሁና ቃል መታዘዝ እኔ መታዘዝ የሚባል ቮካቡላሪ ውስጥ የሌለ ሰው ነው በአጠቃላይ ማለት ነው። እና መታዘዝን መማር በጣም ከባድ ነው። መታዘዝ እግዚአብሔርን ቃል አትሊስት ያወቅኩትን የነገረኝ ያለውን ቀላል አይደለም ግን እንደዛ ነው እንትኑና እየተሻሻለ የበረታው እንደሚሄድ አስባለሁ። ያስበረገገ ብዙ የለም ማለት ነው እስካሁን ሊኖር ይችላል ግን የኔ ያየሁት ከመመለሱ በላይ የሚያስበረግግ የለም። እኔ ምክንያቱም የእንትኑ ጫፍ አይቻለሁና ሞትንም ሽታ አይቻለሁና ከባባድ ፕራክቲሶችን አይቻለሁና ከዛኛው በማይሻል በዛ ላይ ደግሞ ተጠንቅቀውልኛል ብዬ ነው ማስበው። በተለይ ፓስተር ደምስ መጥቀስ ፈልጋለሁ። በጣም ተጠንቅቆልኛል። እንደ ትንሽ ሕፃን ልጅ ይታየዋል ያለውበትን ቦታ ምናምን ይታየዋል። ብዙ ታግዞ ብዙ እንትን ብሏል ብዬ ነው ማስበውና የአጥቢያ ቤተክርስቲያን ስም እናንሳ። አዎ ሰሚት ሕይወት ብርሃን የጠነከረች የመጣች ያለች እግዚአብሔር እየረዳት ያለች ቤተክርስቲያን ናት። እያሰብኩ ነው ወደፊት እንዴት እንደምሆን ብለኛል። በምን ብታገለግል ልብ ላይ ያለ እኛ እንደ ወንጌላውያን አማኞች መቼም እያንዳንዱ አማኝ የንጉስ ካህን ነው ብለን እናምናለን። ሁሉም የራሱ እግዚአብሔር የሚሰጠው ጸጋ አለው ብለን እናስባለን። እሱን ይሄ የኔ ኤሪያ ነው የምትለው እስካሁን ነው ልብ ያዘነበለበት ነገር ይኖር ይሆን?
ማለት ያው ስነ ጽሁፍ እንትኔ ቢሆንም ምናልባት ስብከት ሊሆን ይችላል። ግን እንትኑን በደንብ እስካውቅ ትንሽ ቴዎሎጂ ለመማር አሁን ያስባው እንትን ብያለሁ። የት ልትማር አሰብክ? ኢቲሲ አሰብክ? እና ያው እንግዲህ እግዚአብሔር የሚገልጠውን እሱ ይገልጣል። ግን ባይሆንም ዋናው ነገር እንደ ጥበብ ዘመን አይደለም ማለት የሆነ ነገር ላይ ስኬታማ መሆን ሳይሆን መጀመሪያ እግዚአብሔር ማግኘት ነውና መንገዱ ከዛ በኋላ እሱ እንዳሰበው አሁን ደስ የሚል ያልኩ ባለቤት አለውና እንደ ፍቃዱ እንደ ጸጋው እንደ እንትኑ ይሁን የሚል ነው ሐሳቤ። የተሰጠኝን ግን ኔግሌክት ማድረግ አልፈልግም። ተሰጥቶኝ ምናልባት ከሆነ መንገድ ሲመጣ ሳላየው ወይንም በአመጽ ወይንም በእንትን እንዳላልፍ እግዚአብሔር ይርዳኝ ብዬ አስባለሁ። ትውልዱ የተለያየ መልክ አለው፣ ፈተናውም እንደዛው ነው እና አንደኛው ምናልባት ካለው የኢንፎርሜሽን የአቬይላቢሊቲ ከትምህርቱ ከምኑም አኳያ በተመሳሳይ የእግዚአብሔርን በማጠየቅ ሂደት ውስጥ ያሉ ወጣቶች ቢኖሩ ግራቀኝ በደንብ ሳይረዱ ግን እንዲሁ አንዳንድ ጊዜም እንደፋሽንም ጭምር የእውቀትን መለኪያ የማወቅም ማሳየት ተደርጎ ስለሚታሰብ እግዚአብሔርን መጠየቅ እግዚአብሔርን ለማለት ለእንደነዚህ አይነት ወጣቶች ምን የምክር ቃል አለ? ምን ያርጉ ትላለህ ካንተ ኤክስፒሪየንስ? ረጅም ርቀት ሳይሄዱ ያንን ጥበብ እንዴት ያገኙት? እንግዲህ እግዚአብሔርን ፈጽሞ እግዚአብሔርን አለማወቅ መንገዱን ያው አብ ከሳበው በቀር ተብሏል ማለት ነው። ይስበውን ይስባል የሚያመጣውን እግዚአብሔር እሱ እንትና ከባድ ነው እሱማ አይሆንም አይልም። መንገዱን ካዘጋጀ መንገዱ ነው። ግን አሁን ያልከኝ አንተ የመሰለኝ ምናልባት እግዚአብሔርን አውቀው ግን ኔግሌክት ኖ ምልህ በወይንን ፖድካስት ቢያዩ ግን እግዚአብሔር የለም ብለው የሚያስቡ የሚያነቡ አንተ የርክበትን የፍልስፍና መንገዶች የሚከተሉ ወጣቶች ቢኖሩ ለነሱ ምን ምክር ቃል አለ ማለት ነው? አዎ ያው ቅድም መጀመሪያ እንዳልኩት እግዚአብሔር የሚታገለውን አይፈራም። በራሴ እንደ ፈጽሜ ታግያለሁ ስለምን ማለት ነው። እኔ አሁን ያኔ ጋዜጣ ላይ እንትን ያስነሳው ጽሁፍ እግዚአብሔር ሮቦት የሚል ነው። ሰው እንዴት ባሪያ ተንበርክኮ ቆሞ ቢሞት ነው የሚሻለው ተንበርክኮ እንትን ከሚል ወይንም ተፈጥሮ ራሱን ለውጦ ሌላ አይነት ነገር ያመጣል እንጂ እንዴት በተቀመጠለት እንትን ውስጥ ይኖራል በሚል ለውቀት የቀናው በሚል ለውቀትና ለሰው ልጅ አቅም ካፓሲቲ ሳይንሱ በሚል ነውና ከሱ እንግዲህ ወደ እግዚአብሔር ሮቦት ማለት ባሪያ ማለት ነው። የቼክ ቋንቋ ሮቦት ባሪያ ማለት ነውና አሁን የእግዚአብሔር ሮቦት ነኝ ነው አሁን የመጣሁትና ከዛ ወደዚህ ጊዜም ሰጥቶ አይተህ ምናምን ማድረግ የሚችል አምላክ የሚደነግጥ አይደለም። ገባ አይደል? ግን እኔ የምለው ትግሉ እግዚአብሔርን ለማወቅ ከሆነ በመሃል የማይታወቁ ጊዜ ምናምን የሚባሉ አሉ። ህይወትን ማጣት ብዙ ነገር አለ። ግን እግዚአብሔር ምህረት አድርጎለት እድሜ ሰጥቶት ከሆነ መርምሮ ማወቁ እኔ እንትን አይደለም። ግን ትግሉ እግዚአብሔርን ለማወቅ ለአመጽና እግዚአብሔር ላለማወቅ ከሆነ ግን አደገኛ ወይንም የእግዚአብሔርን ክብር የእግዚአብሔርን ቦታ ለሌላ ነገር ለመተካት ከሆነ ያንን ጥበብ ወይንም ዕውቀት ብሎ ለመጥራት ከሆነ ለመደንቆር ከሆነ እሱ አደገኛ ነው። ከባድ ነው። በሰዓት እንደመጫወት ነውና ማመን የበለጠ ነው። በጣም የበለጠ ለኔ
ከማወቅም የበለጠ ምክንያቱም እኔ በደረስኩበት ነው የምናገረው የራሴን ነው የምናገረው እና አውቄ በጣም የሚያውቁ አሉ በተቋም ተደግፈው የሚያውቁ በፕሬስቲጂየስ ኢንስቲትዩሽን ውስጥ የትምህርት ሲስተም ውስጥ አውቀው አልፈው ብዙ ነገር ፋክትና እንትን ምን አድርገው በደንብ እንትን የሚሉ አሉ የበለጠ ያወቁ ግን እነሱም የሰው ልጅ ከሞተ በኋላ የጣፈንታውን መናገር ይችላል የሰው የተፈጠረበትን ትርጉም የሚናገር የለም እውነት ምንድናት የሚለው በማያሻማ ነገር እንትን የሚል የለም ሁለተኛ ሳይንስ ደግሞ ኤቲክስን አይሰጥም ሳይንስ አንተ ለቆምክበት ኤቲክስ መሄጃውን መንገድ ነው የሚያመቻችል ማለት ነው አንተ ሰውን መግደል ልክ ነው ካልክ መግደያ መሳሪያውን ይሰራልሃል ሰውን መርዳት ልክ ነው ካልክ መድኃኒቱንና ሂዩማኒቴሪያን ሚንሱን እንትን ይልሃል ገባ አይደል የሞራል መለኪያ መሆን አይሰጥም እግዚአብሔር ጋር ግን የሞራል መለኪያ አለ ኃጢአት ቁጭ ብሏል መመርመር ይችላል ሰው ኃጢአት ለምን ኃጢአት ሆነ እንደውኛን መከልከል ስለሚወድ ነው ወይ እንዴት ኮራፕት እንደሚያደርግ የእውነት ህይወትን እንዴት አድርጎ እንደሚያጠፋ እና ምክንያቱ ሁሉ እስኪገባው በደንብ እና ያንን ደግሞ መዋጊያውን መሆኛውም ደግሞ መንገዱን ተቀምጧል ቅድም ወደ አንተ የመጣው እንትን እየተከተልኩ ነበር ይሄ ምንድነው ጉግል ማፕ በሰው ጎበዝ ነው እንትን ተጠቅሞ እንትን ሰፈር ቁጭ ነው በቃ ማሁን የራሱን እንትን ግን አያውቅም ማለት ምንድነው ህይወቴ በምን መንገድ ቢሄድ ነው ወደ ህይወት ምንድነው ደግሞ ዘላለም ጠዋት ይሄን ግን በመንገዱ ላይ ያለ እንትን አለ እና ይሄ ነው እኔ ለኔ ትልቁ ዕውቀት የምለው ዘላለም ህይወት ተቀምጧል መዳን ተቀምጧል ህይወት ተቀምጧል በህይወት ያለ ህይወትን የመኖሪያ ስርዓት ተቀምጧል እና ይሄንን ማወቅ ወማመን መጀመሪያ አምኑ ከዛ ማወቅ የበለጠ ነው ብዬ ነው መሰጣቸው አድቫይዝ እና ባክኖ መቅረትም አለ ህይወትን እድሜ መብላት አለ እኛ የበላነው እናውቃለንና በብዙ ነገር ስርዓት ውስጥ መውደቅ አለ እና ጥሩን እንደ ጥሩነቱ ማወቅ መጥፎ እንደ መጥፎነቱ ማወቅ በጣም ትልቅ ጸጋ ነው በጣም ጥሩ ወደ መጨረሻ እየመጣሁ ነው አንድ ከዚሁ ጋር አያይዘና ነገር ብናነሳ ደስ ይለኛል አማኞች ወንጌልን ሲያካፍሉ በተለይ ደግሞ አንተ በነበርክበት አይነት ፍልስፍናዊ አስተሳሰብ ውስጥ ላሉ ሰዎች ወይም ኤቲስቶች ሊሆኑ ይችላሉ አግኖስቲኮች ሊሆኑ ይችላሉ መፈጸም የለባቸውም ወንጌልን ሲያሰራጩ ሼር ሲያደርጉ ብለህ ከምታስባቸው ስህተቶች እንከኖች እንደው ይሄን ባያደርጉ የምትለው ይኖር ይሆን እንግዲህ መንፈስ ቅዱስ ስራ ነው ብዬ ነው ማምነው ይሄንን የሰውን ልብ የሚከፍት እንዲያደምጥ የሚያደርገው መንፈስ ቅዱስ ነው ብዬ ነው ማምነው ሰዎች እንግዲህ ከሱ ጋር አብረው ይሰራሉ እና ሞር በሰው ልጅ ጥበብ ኃይልን በመግለጥ በሰው ጥበብ አይደለም በሚያባብል ንግግር አይደለም ይላል ጳውሎስ እና ስላላባበልከውም አይደለም ማለት ሰው ከሞት ሲነሳ ማሳይተው ሰው ላይ ቀበል ይችላል እና ልብን የሚነካ እግዚአብሔር ነው መንፈስ ቅዱስ ነው ብዬ ነው ማስበው እኔ ማምነው ጸሎት አምናለሁ ምክንያቱም እኔ ራሴው በዛ ነው የመጣሁት ብዬ ስለማስብ መብሳት በጣም መጸለይ ያስፈልጋል ስራው የእግዚአብሔር ስለሆነ ከእግዚአብሔር ጋር ኮሙኒኬሽን ያስፈልጋል ምሪት መቀበል ያስፈልጋል ምሪት ነው የሰውን እንዴት አድርጌ ልንገረው የሚለው ጥበብ ራሱ ምሪት ነው
ከዛ ደግሞ ባለፈ ደግሞ ምንድነው የእንትና ካንትሪ ኦፍ ዘ ብላይንድ የሚል ቡለት ትዝ የሚለኛል የማን ኤችጂ ዌልስ አይን ያለው ሰው በተራራ ላይ ምናምን ሲሄድ ይወድቃል በሙሉ አይን የሌላቸው ሰዎች መሃልና እንዴት አድርጎ ያስረዳቸው በቃ በዚህ ቢል አይን የሚሰራውን ፈጥናለው ከናንተ ቢል እነሱ በቃ በሌላው ስሜት ዋሳት በቃ እንትን ናቸውና አቃተው ሶ ፋይናሊ እነሱ አይንህን አውጣው እሱ ነው እየረበሸ ያለው if you want to live among us ብለውት እሱ ስቶሪና በክርክር በቴክኒክ አይደለም ምክንያቱም በነገሩ ራሱ የተመሰረተው በራሽናል አስተሳሰብና በልኬት በመለካት አይደለም በቃ እምነት የሚባል ነገር አለ ኢየሱስ ያድናል ነው ኢየሱስ ሰው ልጅ ኃጢአተኛ ነው ኃጢአቱን የኃጢአት ደሞዙ ሞት ነው ዘላለም ሞት ነው ይሄንን ደግሞ ሊቀያይር የመጣ ኢየሱስ አለ ያንተን ኃጢአት ተሸክሞ የሱን ጽድቅ ሊሰጥህ አሁን ይሄን ተቀበላለህ ወይ ይሄ ነው የመዳን መንገድ ስትለው ይሄንን የሚያስረዳው መንፈስ ቅዱስ ነው የመንፈሳዊ ዓለም መንገዶች በመንፈሳዊ መንገድ ብቻ ነው ፈቱ የሚችሉ በዓለማዊ አይመስለኝም ምክንያቱም ብዙ ሰው እኔን ነግሮኛል ድሮ የእንትነብ የሆነ ጭንቅላታቸው ችግር ያለው ሁሉ የሚመስለኝ ጊዜ ነበር ማለት እንዴት እንደዚህ አድርገው ያስባሉ እና የእምነት ቋንቋ ሌላ ነው የመንፈሳዊ ጥበብ ሌላ ነው ባለቤት አለው እግዚአብሔር ነውና እግዚአብሔርን ጠይቆ እኔ ይገባኛል አሁን እዛው ጋር ያሉ ያው በመናገረው ራሱ ዲት ምናምን የሚሉ አይ ነው ነበርኩ አይወዘር ሌላ ዓለም ነው ሌላ ውልደት ነው ሌላ ቋንቋ ነው እና ሁሉን ቻይ ነው እግዚአብሔር በእጁ ላይ ነው ሰዎችን መዳን የሚስብም እሱ ነው የሚያመጣም እሱ ነው ልብ የሚከፍት እሱ ነው ማስበውና ጸሎት በጣም ያስፈልጋል በዳኑት በአማኞች ዘንድ ትልቅ ጸሎት ያስፈልጋል ምክንያቱም ይሄ ዋንኛው በር ስለሆነ ወደ ክርስቶስ መምጫ ትልቅ ተጋድሎ ጸሎት ያስፈልጋል ከዛ በኋላ የጥበቡንም ጸጋውንም ያለው ስለሆነ ሊሰጥ ይችላል ብዬ ነው የማስበው ሌላ ጥቅስም ግን ማምጣት ይችላል የማያምኑትን የዚህ ዓለም ገዢ የማያምኑትን አሳወረ ብሎ ደግሞ መዝጋትም እንትን ይቻላል ግን እግዚአብሔር የሚጠራውን ያውቃል በጎቹን ያውቃል በጎቼ ድምፄን ያውቃሉ ይሰማሉ እንደቀላል በማይመስል ሁኔታ አሁን እዛ ታሪክ ላይ የእንትኑ ታሪክ የመጽሐፌ ታሪክ ምንም በቃ እዚህም ዛም እያለ ያለ ልጅ ሰራተኛ ነግራው ብሎ እንዳጋጣሚ ነው የሰማው እጁን እያስታጠበችው በፍጥነት ምን እንደሰማው ግን ሰምቷል በቃ እና ከዛ በኋላ ያለው ግን እንደው መናገር እኔ እንደተናገረው በጣም ትልቅ ትራንስፎርሜሽኑ ህይወቱ የእውነተኛ ነው ዳግም ውልደት እውነተኛ ነው ዳግም ውልደት እና እግዚአብሔር ይቀይራል ሰውን ይቀይራል ያድናል በህይወቱ ዘመን እያለ የዘላለም ህይወት መያዝና አለመያዙን እንዲያውቅ ያደርጋል እና በጣም ትልቅ ነገር ነው ግን ሃምብልና በማይመስል መንገድ ልክ እንደ ክርስቶስ እንዳወላለዱ ሃምብል በማይመስል የወደቀ በሚመስል መንገድ የመጣ ነገር ስለሆነ እንትን ማለት አያስፈልግም እና ህይወት በኢየሱስ ዘንድ ነው የዘላለም የምድርም ፍርድም እሱን ደግሞ እንትን ማለትም ፍርድም ደግሞ የዘላለም የዚህ ምድራዊም በሱ እና ለማያምኑ አሁን ተፈርዶባቸዋል አይደለም ይላል ህይወታቸው ማንም እኔ አሁን የምናገረው እኔ ህይወት ጋር መምጣት የለበትም ሰው የራሱን ህይወት
መለኪያ ነው። የሰው ልጅ ህይወቱ መለኪያ ነው። 80 ዓመት ምናምን የተሰጠን ለዛ ይመስለኛል አንዳንዴ እንድንመረምር እንድናጠና እውነቱን እና በያለበት ሁኔታ ያውቀዋል። መዳን እንደሚያስፈልገው ያውቀዋል። ባዶ ሲሆንበት ያውቀዋል። ዘላቂና አላቂን ያውቃል። በብዙ አላቂ ድምርምር ዘላቂ እንደማይመጣ ያውቃል እና ምን ይሄንን ነው የምለው። እንግዲህ ሌሊሳ በጣም ነው ማመሰግነው መተህ ህይወትን ሼር ስላደረከን ያለፍክበትን የህይወትን የራስን ኤክስፒሪየንስ ስለነገርከን እግዚአብሔር ይባርክ ማለት ወዳለሁ። አመሰግናለሁ። ምናልባት በመጨረሻ የምትጨምረው ነገር ካለ እድል ሰጣለሁ። ካልሆነ ግን እኔ ጨርሻለሁኝ። ስነ መለኮት ለመማር ማሰብ ደስ ብሎኛል። በጣም ጥሩ ነገር ነው። ብዙ ነገር የበለጠ ክሊር የሚሆንበት እንደሚሆን አስባለሁ። ቀሪ ዘመንን አገልግሎትን እግዚአብሔር ይባርክ፣ ቤተሰብን ይባርክ ማለት ወዳለሁኝ። አሜን። አመሰግናለሁ። እግዚአብሔር ይሄን ለኔ አድርጓል። እግዚአብሔርን እጅ አይቻለሁ በራሴ ህይወትና እግዚአብሔር እውነትም እንደ ቃሉ ነው ያድናል እና አሁንም ደግሞ እዚያው እጁ እንደተዘረጋ ነው ዳለ ይፈልግ ለተጨነቀ ግራ ለተጋባ የህይወት ትርጉም ለጠፋው እና ለዚህ ነው ምስክር ነኝና እግዚአብሔር በክርስቶስ ኢየሱስ ያድናል። ያመነን ያድናል። ምንም ቅድመ ሁኔታ ያዘጋጀው የለም። ለመዳን ቀላል ነው፣ ማመን ነው። መንገዱን ደግሞ ጸጋውን ሰጥቶ ያስኬዳል ማለት ነጥሎ አውጥቶ አጽድቆ በቂ አድርጎ ያደርሳል። ሁሉን ነገር እሱ ነው ያዘጋጀው፣ ከማንም የሚሆን የለምና ያንን የሊፕ ኦፍ ፌት ያመነታ ምናምን ይያለ ያለ ፈጽሞ አልፈልግም ያለ ቢሆን ኮንሲደር እንዲያደርግ ያመነታ ያለም ደግሞ እንዲዘል ዘሎ ኢየሱስ እጅ ላይ እንዲያርፍ እናገራለሁ። በጣም ይገርም ነው። ራሴ ይገርመኛል ይሄን ስናገር፣ ግን ያየሁት ነው የምናገረው። በቃ ይሄው ነው። አመሰግናለሁ። Thank you.